አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከውል ቻናል ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም እያልኩ ዛሬም እንግዲህ እንደዚህ በሚያምር ቪዲዮ መጥቻለሁ። ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት ማለት ነው። ዛሬም እንግዲህ ይዤላችሁ የመጣሁት እንደምታዩት በብስኩት ስራ በነጭና ብሉ ብላክ ይዤላችሁ ነው ማለት ነው የመጣሁት። በከሽከሽ እንዲሁም በፍላወር የተሰራ ከነ መጋረጃው የረከቦት ስፍራ አንድ አይነት ነው ማለት ነው ይዤላችሁ የመጣሁት። እንደምታዩት በጣም የሚያምር ድምቅ ያለ ቤት የሚያፈካ ነው ማለት ነው። እዚህም ጋር ረከቦትም አለኝ ደግሞ ከነ ረከቦቱ ነው የታዘዝኩት። እንደምታዩት እዚህ ጋር ስፍራዋ ረዘም ያለች ናት። ስፍራዋ ራሱ በጣም የምታምር በዛው አይነት ተመሳሳይ የሆነ ነው ማለት ነው። ልክ እንደዛው ሶስት አይነት አድርጌ ነው ማለት ነው የሰራሁት። ረከቦቱ ደግሞ እዚህ ጋር የምታዩት መስታወት ሙሉ ለሙሉ ባለ መስታወቷ ረከቦት ናት። ያው ስኒ ምናምን ስላላት ስኒ ያልታዘዝኩም ረከቦቱን ብቻ ነው የታዘዝኩት። እና እንደምታዩት ነው በጣም የሚያምር ቤት ድምቅ የሚያደርግ ደመቅ ያለ ከለር ነው ማለት ነው። እዚህም ጋር ደግሞ እንደምታዩት መጋረጃው አለ ማለት ነው። መጋረጃውንም አንድ አይነት በሱ ጋር ተመሳሳይ ማች አድርጌ ነው ማለት ነው የሰራሁላት። ለፍሬንች የሚሆን ነው። 4 በ4 ነው ሜትሩ። ከላይ ያለው 4 ሜትር ከስር ያለውም 4 ሜትር ነው ማለት ነው። እንደምታዩት እሱም ድምቅ ያለው ኦሞ ከለር ነው ማለት ነው። በጣም ነው የሚያምረው። እንደምታዩት ቀይ ቡኒ መጋረጃ አለኝ። ቀይ ቡኒ መጋረጃም ደግሞ እስኛው ደግሞ ዝም ብሎ ለሱቅ የተሰራ ነው ማለት ነው። እና እንደምታዩት በጣም ነው የሚያምረው። እናንተ የሚጠበቀው ማዘዝ ነው። እኛ ደግሞ በፍጥነትና በጥራት ያላችሁበት ወይንም ደግሞ ያላችሁብን ያዘዛችሁብን ቦታ በፍጥነት እናደርሳለን ማለት ነው። ይሄንኛው ደግሞ ውሃ ሰማያዊ በነጭ ነው። የቅድሙ ብስኩት ስራ ይባላል። ይሄ ደግሞ ስላሽ ነው። ይሄም እንደዛው በከሽከሽና በፍላወር የተሰራ ነው ማለት ነው። ከነፍራሹ ነው ይሄ። ያንኛው ወደ አዲስ አበባ የሚሄድ ነው። ይሄ ደግሞ የሰንበቴ ትእዛዜ ነው ማለት ነው። እና ውዶቼ እናንተም እዘዙ፣ እኛ ደግሞ በጥራትና በፍጥነት ሰርተን እናስረክባችኋለን እላችኋለሁ። የተለያዩ ከለርና ዲዛይን እንዲደርሳችሁ ቻናሌን ሰብስክራይብ እያደረጋችሁ ማለት ነው። እና አዳዲስ ነገር ይዤላችሁ እመጣለሁ። ለዛሬ ግን ይሄን ይመስላል።